ለው የዛሬው ጥያቄያችን find the length and width of a rectangle ሌንግዙ ከዊድዙ በ3 ሜትር ይበልጣል እና ዙሪያው ከኤሪያው እኩል ነው የሚል ጥያቄ ነው የተሰጠን። ስለዚህ መጀመሪያ ጊዜዎቻችንን እናስቀምጣለን እዚህ ጋር given length is equals to width plus 3 and perimeter equals to area perimeter ማለት 2 length plus 2 times width ሬክታንግል ስለሆነ ኤሪያችን length times width ነው። ስለዚህ ቀጣይ ሰብስቲቲዩት እያደረግን እንሄዳለን ማለት ነው። ስለዚህ ሌንግዝ ማለት w + 3 ነው። ስለዚህ እንተካቸዋለን። ሌንግዝ አለበት ቦታ ላይ w + 3 + 2w equals to w + 3 times w ይሆናል times w 2 times 3 6 plus w equals to w times w square plus 3w ይመጣል 2w plus 2w 4w 4w plus 6 equals to w square plus 3w ስለዚህ ከዚህ ሳይድ ያሉትን ወደዚህኛው ሳይድ እንወስዳቸዋለን። ስለዚህ 0 equals to w square plus 3w minus 4w minus 6 0 እኩል ይሆናል w square minus w ያው w minus 3 ሰብስቲቱት ስናደርገው ይሄንን w minus 3 እና w plus 2 ይመጣልናል። ስለዚህ w 3 ወይም ኔጌቲቭ 2 መሆን ይችላል። ግን since we are talking about rectangle ኔጌቲቭ መሆን አይችልም ያን rectangle ሳይዝ። ስለዚህ w is equals to 3 ሚሊዮን እንወስዳለን። ከዛ ቅድም ጊቨናችን ላይ ያወጣ ነው አለ length is equals to w plus 3 ብለናል። አሁን w ደግሞ ስንት ነው አለን? w 3 ነው አለን። ስለዚህ ጊቨናችን ላይ length is equals to w plus 3 ብለን ነበር። length is equals to w ማለት 3 ነው። 3 plus 3 length is equals to 6 width is equals to 3 ይመጣልናል ማለት ነው። ስለዚህ መልሳችን b ይሆናል ማለት ነው። መልሳችን አሁን ተክተን ማየት እንችላለን። እዚህ ሌንግዙ ከዊድዙ በ3 ይበልጣል። አዎ 6 ከ3 በ3 ይበልጣል እና ኤሪያው ከፔሪሜትሩ እኩል ነው የሚለውን ደግሞ ፔሪሜትር is equals to 2 length plus 2 width ፔሪሜትር is equals to 2 times length ሌንግዛችን 6 ነው። 2 times 6 12 plus 2 times 3 6 equals to 18 ኤሪያችን ደግሞ ኤሪያችን ሌንግዝ ታይምስ ዊድዝ ነው። 6 ሲባዛ በ3 ኢኳልስ ቱ 18 ስለዚህ ኤሪያ እኩል ነው ፔሪሜትር። ስለዚህ በትክክል መልሳችን ሌንግዝ 6 ዊድዝ 3 ነው ማለት እንችላለን ማለት ነው።